የሆነ ነገር ከተዘጋብኝ የሆነ ሌላ ግርግዳ በር አይደለም ግርግዳ ነው ማፈርሰው። ምናልባትም አሁን በቅርብ ጊዜያት ውስጥ በጣም ብዙ የሶሻል ሚዲያ ወሬዎች የበዙበት ሰው እንዳንቺ አላየው። ሁሉን የፈቀደው አምላኬ ነውና ይድረስልኝ ለሱ። ወደ ኋላ ወደ 50 ቀበሌ አረባስ ባሻለባኝ ጦር ኃይሎች ባምቢስ ጠፍቶብኝ ማለት ነው። አልፌ መገናኛ ደርሼ ነው እንደገና የመጣው። መንታ አርግዛለች የሚል የሰሞኑ ወሬ ደግሞ አለ። እንዳልሽው ብዙ ወሬ ነው ባንቺ የሚወራ እና እንደ ትላንትና ነው ባይገርም ያለፍኩት ህይወት ትዝ የሚለኝ። ፎቶና ጨዋታ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ፎቶና ጨዋታ የዛሬው ፕሮግራማችን ከምንወዳት ከምናከብራት ዘቢባ ግርማ ጋር ጀምሯል። ዘቢባ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ረጅም ጊዜ ከረጅም ጊዜ በኋላ በጣም ደስ ይላል። ጠፍተህብን ነበር። እንኳን ደህና መጣህ። ቴንክ ዩ። ዛሬ እኔ መድረክ ላስመስለው እንዴ? ለራስሽም ዩቲዩብ ስለጀመርሽ ለራስሽ ኢንተርቪው ልታረግ ስጡኝና ይዤ ልሂድ እንዳትይ መጨረሻ። አይ የምር ግን እንትን ክብር ይገባሃል። ምክንያቱም ደግነትን በቅን ልቦች ለመጀመሪያ ያሳየህን ከዛ በኋላ ነው ብዙ የእርዳታ ስራዎች ብዙ የመልካም ነገሮች መታየት የጀመሩት። እንዲሁም ደግሞ በማለዳ ኮከቦች በጣም ብዙ እንቁ የሆኑ ልጆችን አፍርተሃልና ክብር ይገባሃል። እግዚአብሔር ያክብርልኝ። እግዚአብሔር ያክብር። እንኳን ደህና ቆይሽ። አንቺ ደግሞ እንኳን ደህና መጣሽ ወደ ስቱዲዮአችን። በጣም የሚያምር ስቱዲዮ። እንግዲህ እዚህ ስቱዲዮ ውስጥ በጣም ጥሩ ቆይታ ለማድረግ እኔና ዘቢባ ግርማ ተገናኝተናል። ዘቢባ እንግዲህ እንደምታውቁት ሰሞኑን ከተማውን እያነጋገረ የሚገኘውን እንደምንም የሚለውን አልበሟን አውጥታለች፣ ለአድማጮች አድርሳለች። እንዴት ነው እያጣጣማችሁት እንደሆነ ተስፋ እናደርጋለን። ስለ አልበሟም ስለተለያዩ ጉዳዮች በጣም ብዙ ጥያቄዎች አዘጋጅቻለሁ። ያው ፕሮግራሙ ታውቂዋለሽ፣ ሰፊ ሰዓት ቁጭ ብሎ ጨዋታም አለው፣ ፎቶ ፕሮግራምም ስላለው ብዙ ጥያቄዎች ይዣለሁ። ማነሳቸው ጥያቄዎች ላይ መመለስ የማትፈልጊውን እለፈው ማለት ትችያለሽ። ምንም የሚያስፈራ ነገር ግን የለም። ያው እንግዲህ አልበሜ ከወጣ በኋላም የመጀመሪያው የመጣሁት አንተ ጋር ነውና እስከዛሬ አልበሜ ሊወጣ ነው ስል ነበር። አሁን ወጥቷል። ተመስገን። የሚገርመው ለዚህ ፕሮግራም እየተዘጋጀው ቀድሞ ያረክሻቸው ኢንተርቪዎች እየተመለከትኩ ነበርና የዛሬ 3 ዓመትም የዛሬ 2 ዓመትም አልበም ሊወጣ ነው ሰሞኑን ስትይ ነው እዚህ ደረሽ። እንደኔ አሰራር እኮ በቃ በ4 ወር ነበር የሚወጣው፣ ግን አመት ሲል 2 ዓመት አሁን 5ኛ ዓመት አስቆጠርኩኝ። አይገርምም? የምርሽን ነው እንዴ? በጣም እሱም ደግሞ በቃ እኔ ጠንካራ ስለሆንኩኝ ነው እንጂ እንደውም የጓደኛዬ እኔ ለምለም አልበም ባይገርም 9 ዓመት ነው የፈጀባትና ከባድ ነው። ሴት ልጅ ሆነ ራስ ፕሮዲዩስ እያደረክ ራስ ማኔጅ እያደረክ ያለው ነገር በጣም ከባድ ነውና ከዛ ደግሞ ትወልዳለህ፣ ታገባለህ፣ ትድራለህ። በጣም ብዙ አይነት ኮሚትመንት ትልቋ ይሁን ነች አይደል? እሷ እንዳልሻት እንዴ ገና ነች ትድራለች ስትይ። ያው እንግዲህ ወዳጅ ዘመድ የኔውማ ገና አሁን 10 ዓመት ነው። ደስ ይላል። እንግዲህ ዘቢባ ግርማ ዛሬ ከኛ ጋር ቆንጆ ጨዋታ እየተጫወተች አብራን ትዘልቃለች። እንግዲህ እንደሰማችሁት ነው 5 ዓመት የፈጀው እንደምንም የተባለው አልበም እንደምንም ወጥቷል። ለዛ ነው እንደ ርዕሱ እንደምንም ያልሽው እንደምንም ወጣ። አክቹሊ ብዙ አይነት እንትን አለው። አንደኛው ግን አሁን አንተ ያልከው ነው። ቅድም ያልኩትን ነገር ደግሞ ለማለት በብዙ አሁን ሰዎች አልበም ይሄን ያለ ዓመት ፈጀ ይሄን ያለ እንዴ ለምንድን ይሄን ያለ ይሄን ሁሉ ዓመት እየሰራችሁ ነው ይባላል። እዛ ውስጥ የምታሳልፈው የህይወት ትግል ራሱ አለ። አንዳንዴ እንዴ ኧረ ምን በወጣኝ የራሱ ጉዳይ ብለን ትተዋለህ። አንዳንዴ ደግሞ ህይወት በቃ ያሸንፈህና እዚህ ላይ ኢንቨስት የምታደርገውን ነገር ወደዚህ ታመጣዋለህ። ከዛ አይ በቃ አልበሜ እንደሆነ በቃ ከዛ ደግሞ አንዳንዴ ትራኮች ሌላ ቦታ ሁሉ ልትሰማው ትችላለህ። የምርሽን ነው እውነትና ማለት የሚመስል ማለት ነው ወይስ ራሱ ነው? አንዳንዴ በቃ ላንተ የተሰጠ ስራ ሌላ ሰው ጋር ትሰማዋለህ እና ላንተም ይመጣልሃል። በርግጥ ይሄ እንትን ነው ግን አላረላ አንዳንድ ጊዜ ያስደነግጣል ይሆነ። ከዛ ደግሞ እኔ በመሃል አግብቼ ደግሞ ወለድኩኝ ሁለተኛው ልጄን ምናምን አራስ ቤትም ሆኜ በቃ የጓደኞቼ አልበም ሲወጣ
ምናምን የተለያዩ ሙዚቀኞች ስራ ሲወጣ ያለኝን ስራ እያሰብኩኝ በቃ ቁጭት ግብግብ ያደርገኛል ታውቃለህ። ወጥተህ እንዳጨርስ ደግሞ በቃ የሆነ ፋይናንሻል በደንብ እንትን መሆን አለብህ፣ ራስን የሚያግዘ ሁኔታ ላይ መሆን አለብህና በቃ እሱን ለማስተካከል ስትል ያንንም ይሄንንም ትሞክራለህ። በቃ በጣም ብዙ አይነት ስትራግል ውስጥ አልፌ ስለሆነ የሰራሁት አንደኛ እንደምንም ያልኩት ለዛ ነው። ሁለተኛ ደግሞ የሆነ ወቅት አለ ይሄን ሙዚቃ የሰራውበት ታይም እና ወንድዬን ይሰራልኝ ወንደሰን ይሁብ ነው ግጥሙን። አልበም ውስጥ ካሉ ዘፈኖች መካከል አንደኛው እንደምንም የሚለው እንደ ሲንግል ነበር በነገር ላይ መጀመሪያ የሰራ ነው። ምረታብ ነው ምረታብ ደስታ ነው ዜማውን የሰራው። መጀመሪያ ስንሰራው በቃ በጊዜ የተሰማኝን ፊሊንግ በቃ አለ አይደለ ስትራግል አድርጌ መውጣት ፈልጌ ነበርና ምን ይላል ሁሉ እንደ ንስር አቅም እንደ ንስር ጉልበት ይሄ ብልጠት እንኳን የለኝና እንዴት አድርጌ ላምልጥ አይነት ነገር ነው የምትለውና በጣም ስሜቱንም የዛን ሰዓት ስሜት ከባድ ጊዜ ነበር እሱንም ስለሚገልጽልኝና ይሄ ታግሎ መውጣቱን ለመግለጽ ነው። ለዛ ነው እንደምንም እንደምንም እንዴት አገኛችሁት ተመልካቾቻችን? ይህንን ፕሮግራማችንን እየተከታተላችሁ በኮሜንት ሴክሽን ስር ሀሳቦቻችሁን አካፍሉን፣ ይደርሳታል። ኮሜንት ስጡን። በአልበሙ ዙሪያ የተሰማችሁን ነገር አጫውቱን። ለማንኛውም በድጋሚ እንኳን ደስ አለሽ። ስለ አልበሙ በደንብ እናወራለን ወደ በኋላ ላይ። ደስ ይለኛል። ዘለን አልበሙ ላይ እንስማ ያለኝ ቀሪያም ሶስተኛ ልጅሽ ኦልሞስት እንደ ልጅ ቆጣሪው እንዴ ያውም ቀኑን ማታውቀው ልጅ አርግዛ አሁን ልጅ እኮ 9 ወር ወልጄ ቢያንስ በዚህ ጊዜ ከዚህ ምጤ ይመጣል ወይ በስከዚህ ባለው ድረስ ወልዳለሁ ትላለ። ወልዳ አቅፈ ተሰማለ። አልበም እኮ መቼ እንደሚመጣ አታውቀውም። በቃ ማለት በጣም ከባድ ነው አልበም። እውነት አልበም ሰርቶ የሚጨርስ ሰው በጣም ሊበረታታ ይገባል። ልክ እንዳንተ አይነት ሚዲያዎች ሊሰጣቸው ይገባል። ራሳቸውን ፕሮሞት ማድረግ አለባቸው። እንዲሁም ሰፖርት ራሱ ስፖንሰርሺፕ ላይ ራሱ ብዙ ሙዚቀኛ ብዙ ጊዜ ሰፖርት አይደረግም እና እኔ ራሱ ምንም ስፖንሰር በሌለበት ሁኔታ ነው እዚህ ጋር ራሱ የደረስኩትና በጣም ልትበረታታ ይገባል። በጣም አልበም የሰራ ሰው አለ አይደል? እንደዚህ አይነት ኢሞጂ ስላለ የጨብጨባ እንደዚህ እሷን ኢሞጂ ኮሜንት ላይ ማየት ትፈልጋለች። ዘቢብ ዛሬ ስንገናኝ ትንሽ አርፍደሻል። አንድ ኢንተርቪውሽ ላይ ማርፈድ ሆቤ ነው ብለሻል። ቃል በቃል ማለት አረ ተሻሽያለሁ። ፍጽ ያታዋል ጥሩ ነው ያለሽ እንዴ? ድሮ እኮ በስማ በጣም ከባድ ነው። አሁን ያው ባለቤቴም ታይም አጠቃቀም ላይ በጣም እንትን ነውና ተክሳስ እየሰጠሽ ድብድብ ነው። አረ ድብድብ ነው ሁሉ በቃ አንዳንዴ እንዴ አንቺ ለሰው ሪስፔክት ይኖርሽ እንጂ እዛ የሚጠብቅሽ ሰው ምናምን በስንት መከራ ነው አሁን ታይም ላይ ሻርፕ መሆን የጀመርኩት እንጂ በጣም አስቸጋሪ ነበርኩኝ። ያው ጥሩ በኩራት የሚወራም አይደለም ታይም ላይ ምንድነው ግን የሚያስረፍድሽ? አይሞላልኝም። ምን ማለት ነው? እኔ እንጃ በቃ ማለት እኔ እንጃ። አሁን የኛ ላይ ድሮ ራሱ የኛ ላይ ሆነ እንግዲህ የኛ ማለት የእናታችን ቤት ማለት በለው በቃ በጣም እንደ ልጅ ተይዘን ያደግንበት ብዙ እንክብካቤ የሚደረግልን ቤት ነበርና ከሁሉም እኔ ነኝ የማረፍደው ከሁሉም ነው የምልህና ምንድነው አንዳንዴ ካውንስሊንግ ሁሉ ይሰጠኛል። ለምንድን ነው የምታረፍችው? ቤት ውስጥ እንደዚህ ጫና ይበዛብሻል ጫና ይበዛብሻል። የሆነ እንዴት ነው ማገዝ የምንችለው ነገር አለ ሁሉ ተብዬ ተመክሬ ያውቃለሁኝና እግዚአብሔርን ምን በመጥፎ አይደለም ግን አይሞላልኝም። እኔም እንደዛ ነበርኩ በፊት ገና ቤት ውስጥ ሆኜ እንደዚህ ጸጉሬን ያኔ ፍሪዝ ምናምን ሳደርግ እናቴ ታየኝና ሰዓት ውስጥ 8 ሰዓት እኔ 8 ሰዓት ቀጠሮ አለ ትለኛለች። እዛው እኮ 8 ሰዓት ነው። አዎ በምን አወቅ ስላት ያንተ ነገር ይሄ ነው። አይ ባለቤቴም ይላል እንደዚህ አሁን አንቺ 2 ሰዓት ይፈጅብሻል ለመውጣት፣ ስለዚህ ቢያንስ 6 ሰዓት ከሆነ ቀጠሮሽ ይለኛል 3 ሰዓት 4 ሰዓት በቃ ተነሽ ሰቀስ ብለሽ ተዘጋጅ። አይ አስተካክሎኛል የምር እውነት እሱ እንደውም መመስከር ነበረበት ይሄን ራሱ። አዎ እዛው ራሳችሁ ዩቲዩብ ላይ እስቲ ይሄንን ጉዳይ አንሱና እሱ የሚለው መስማት እፈልጋለሁ። ዩቲዩብ ላይ እግዚአብሔርን ፍፄ ማነኝ ተስተካክያለሁ እውነት በጣም አሁን አትሊስት ታሳውቃለሁ ራሱ ማረፍድ ነው። አሁን ዛሬ በደንብ ቀድመሽ ላረፍድ ስለሆነ እወቀው ጉድህን ብለሽ ተስተካክያለሁ ብዬ ከዛ ስሙ እዚህ ጋር ላረፍድ ስለሆነ ላረፍድ አሳውቀሽ ነው ግን ያረፈድሽ። አይ ሞር ተስተካከላለሁ። ትዳር እንዴት ይዞሽ?
አታይ ማምሮብ ድርብብ ብዬ ትዳር ደስ ይላል። ጥሩ ነው። አንተም ታውቀዋለህ። በጣም ሌላ እንትን ነው ሌላ ዓለም አንዳንዴ መተው ያለብህን እንደ አዲስ መልመድ ያለብህን ነገር የምትማርበት ትምህርት ቤት ነው። ምኑን ወደድሽው? ምን ደግሞ ግር አለሽ? ትዳር ውስጥ ስትገቢ የከበደሽ ነገር እና ደግሞ በጣም የወደድሽው ፓርቲ ነው? ከወደድኩት ነገር ስጀምር በቃ አጋር አለኝ ቤት ውስጥ። አሁን በፊት እንደዚህ አሁን ወደ ውጪ ስራዎች ስወጣ ምናምን አሁን ኢሮፕ የሆነ ጊዜ ለ3 ወር አልነበርኩም እና ልጄን ሰዎች ጋር አስቀምጬ ነው የሄድኩት። ያ ኦልሞስት ወደ 3 ወር ነው የቆየሁት ምናምን እና ሰው ጋር አስቀምጬ በቃ ስትረሱም እዛ አያስቀምጥህም። እንዴት ሆነ አይሆን ምናምን የምትለው ብቻዋን ናት። ገባ? አሁን ግን ምንም በቃ ክለብ ሰርቼ ብመጣ ስቱዲዮ አምሽቼ ብመጣ ክፍለ ሀገር ለስራ በወጣ በቃ ቤቱን እንደ ቤት ይሄ ከእግዚአብሔር ቀጥሎ ቀጥ አድርጎ የሚይዝ ሰው አጋር ማግኘት። ሌላው ደግሞ በቃ ይሄ እንዴት ብዬ ልንገር ሰፖርት መደራረጉ በራሱ አንዳንዴ አንተ ብቻ የምታወጣው ነገር ሼር የሚያደርግህ ሰው ደግሞ ሲኖር ላይፍም ይቀላል። ሌላው ደግሞ በቃ ትዳር ማለት ምን ብዬ ልናገር አሁን እዚህ ጋር ሚዲያ ላይ ባልለው ከመባከን የምትድንበት ነው። ሲንግል ስትሆን እግረ ብዙ ቦታ ይረግጣል። በቃ ብክን ትላለህ። ልጅነቱም አለ ወጣትነቱ ምኑ ሙያህ ራሱ ከሰዎች ጋር በጣም እንድትገናኝ የሚያደርግህ ነውና ከዛ ሁሉ በቃ ከጽድቅም ከኃጢአትም ስራዎች ሰብሰብ ብለህ የእግዚአብሔርን ስራ የምትመሰክርበት የእግዚአብሔርን ነገር የምትተረጉምበት ቦታ ነውና በትዳር ውስጥ እኔ ተባርኬያለሁ። የከበደኝ ነገር ግን ምንድነው እንደኔ ሙያ እሱን ትሪት ማድረግ አለመቻል። አሁን እኔ ገባህ ለሊት ልሰራ እችላለሁ። ቀን እንደሚስት ምናልባት ጠዋት ተነስቶ ቁርስ አብልቶ ቡና ጠጥቶ ይሄ እሱን ወደሚፈልገው ቦታ ማድረስ ወይ የሆነ ነገር ምናምን ላይ ብዙ እንትን አይደለሁኝም። ማለት ሙያው ጠፍቶኝ አይደለም፣ በጣም ጎበዝ ነኝ። ግን ትተኛለህ ለሊት ስለሚሰራ ስራ ቢያንስ ሃፍ ዴይ ትተኛለህ ምናምንና የሆኑ ነገሮችን እንዳጎደልክበት ይሰማሃል። እሱ እኮ ላይሰማው ይችላል እንደዛ፣ ግን እሱ ነገር ትንሽ ይከብዳል። በተረፈ ምን ለእግዚአብሔር ምን የሚከብደው ነገር አለ? ቀላል ነው። ከባድ የሆነው ነገር ራሱ ትዳር ላይ በጣም ሰምታችኋል። ያላገባችሁ ጓደኞቼ ሁሌ ስጨቀጭቁኝ ነበር። ይሄው አሁን ቆንጆ ምክር አግቡ። ያላገባችሁ አግቡ፣ የምታመሹ በጊዜ ግቡ። እውነት ነው። አስጠኑ ግቡና ልጆችን። ደስ ይላል በጣም ምናልባትም አሁን በቅርብ ጊዜያት ውስጥ በጣም ብዙ የሶሻል ሚዲያ ወሬዎች የበዙበት ሰው እንዳንቺ አላየሁም። በጣም ብዙ መነጋገሪያ ነበረ። ያም ይቀባበሏል፣ ይሄም ይቀባበሏል፣ ከዛ ሌላ ባለ ጉዳይ ከዚህና በጣም የጮኸ ጉዳይ ነበር። ጉዳዩን ለማንሳት ሳይሆን እንዴት አለፋችሁት ያንን ወቅት? ልክ ነህ ፍፄ። እንደ አጋጣሚ ሆኖ እኔ ራሱ ነገር የሚገንብኝ አይነት ልጅ ነኝ የምርና አሁን ያው እድሜም እየጨመረ ሲመጣ ምናምን ይሄ መብሰሉ ማቹርድ መሆኑ ይሄ በቃ ይሄ ነገሮችን ኮምፕሮማይዝ የማድረጉ ነገር ሲመጣ ይሄ እኮ ባላረገው ይሄ ምን ችግር አለው ምናምን ብለህ የምታመዛዝናቸው ነገሮች አሉ። አሁን የሆነ ሰው ተነስቶ ቢለው ምንም የማይመስል ግን ዘቢባ ስላለችው የሚገንነፍ ነገር አለ ባይገርም። እና እኔ አሁን እንዳልከው ነገሩን አናንሳው። በጣም ብዙ አሁን በጣት የሚቆጠር አይደለም ብዙ ነው ላይክ የሚነሳው ከኛ ጀምሮ ባይገርም። እና ግን በቃ እንጃ እኔ አሁን ባለፈው ሰላም ስታወራ አንተ ጋር እየሰማው ነበረ። ቻሌንጅ ይሰራሃል ታውቃለህ፣ በደንብ ነው የሚሰራህና ከአንዱ ስተትህ አንዱ ጋር እየተማርክ አንዱ ጋር አታቆም። ደግሞ በየትኛው መልኩ ደግሞ የሆነ ፋውል እንደሚመጣብህ ደግሞ አታቆም። ምን አይነት ደግሞ ፈንጂ እንደምትረቅጥ አታቆም። እና በቃ አርቱ ላይ ያለህ ሰው ከሆንክ ጠንቃቃ መሆን አለብህ። በቃ አሁን የተረዳሁት ነገር እሱ ነው፣ እያደረግኩ ያለሁትም ነገር እሱ ነው። እና በቃ አይ ቲንክ የኔ አስተዳደጌ ምንም ይመስለኛል ጠንካራ ነኝ ለነገሮች። ይሄ ያለ አይደለ ስብር ብዬ ወደ ኋላ መቀርሰው አይደለም። የሆነ ነገር ከተዘጋብኝ የሆነ ሌላ ግርግዳ በር አይደለም ግርግዳ ነው ማፈርሰው። ምክንያቱም
እኔ ከራሴ ጋር ነው ውድድሬ ገባህ የትላንትናዋን ዘቢባ ያቺ ብዙ ነገር አልፋ የመጣችውን እኔን የሚያቀኝ ያቀዋል እኔ ያለፍኩበትን ነገር ያቺኛዋን ዘቢባ ህይወት ላለመድገም ወይ ደግሞ የኔ ልጆቼ እዛ ህይወት ላይ እንዳይገኙ ማልደረምሰው ግርግዳ የለም እኔ እንዳልኩ ሆኖ አልበሜ በቃ ማለቅ አለበት ብዬ ሳስብ ያን አንድ ወር አራስ ሆኜ ጦቴ እየፈሰሰ ነው ስቱዲዮ የሚሄደው የነበረው አሁን ሰው ለምን ምን እንዳይመጣ እንዴ ለምናምን ነው በቃ ያ መሆን ስለነበረበት ነውና ጥንካሬ ያስፈልጋል ከዛ ሁሉ በላይ ግን እግዚአብሔር ካንተ ጋር መሆኑን ለማረጋገጥ ሁሌ መንበርከክ አለብህ ሁሌ መጸለይ አለብህ ልብህ ጥሩ መሆን አለበት እኔ የረዳኝ ነገር ቅድም እንዳልኩት ነው የሚያቆኛል ልቤ ክፉ ሰው አይደለሁም ማለት ልቤ ምንም ተአምር ስላንተ መጥፎ ነገር ላስብ አልችልምና ያ ነገር እግዚአብሔርም ተጨምሮበት ረድቶኝ ከዛ ደግሞ ከጎንህ ደግሞ አይዞሽ እንዴ እኔ ያለው ምናምን የሚለኝም ሰው መኖሩ እኔ አራውንድ ያሉት ፋሚሊ ጓደኞቼ ምናምን እኔን የሚያውቁ ለኔ የሚፋለሙ ስለሆኑ ያ ነገር ረድቶኝ ነው እንጂ ከባድ ነው ያስደነግጥ ነበር ወቅቱ በጣም አይደል ወይ በጣም አንዳንዴ ሁሉ በቃ የሆነ ምን አርጌ ነው እዚህ ነው ያለ እግዚአብሔር የሚፈትነኝ ትላለና በቃ ሊያስተምርህ ነው እና ይሄው እንደምታዩን በብረት ተፈትኝ እዚህ ጋር ስትሮንግ ሆኜ ቆም ያለውና እግዚአብሔር ይመስገን ጸሎት ያለፍንበት ያልሽኝ በጣም ጸሎት በጣም ወሳኝ ነገር ነው እስኪ ተሳስተህ አንድ ቀን ተንበርከከ ጸልይ ከጠየቀው ይልቅ በቃ ላንተ ዲዘርቭ የሚያረግህን አንበሽብሾ ነው የሚያመጣልህ አንተ የጠየቀው እኮ ተራ ነገር ነው ለእግዚአብሔር ምናልባት እስቲችን ስቱዲዮ በቃ ሟልቼ በቃ የተሳካ ስራ እንድሰራ እርዳኝ ብለው ሊሆን ይችላል የእግዚአብሔር ፕላን ሌላ ነው በሰዎች በቃ በዙሪያ መልካም ሰዎች በማድረግ ይጀምራል ስራህን ስኬታማ በማድረግ ይቀጥላል እያለ ገና ብዙ ከፍ ያደርጋልና እግዚአብሔር ምስጋና በጣም ሲያንስበት ነው በጣም ደግሞ ሙዚቃይ ላይ እንደሰማው እግዚአብሔርን በደንብ ያመሰግንኩበት ስራ አለና እሱ ስራ ደግሞ ጉንፋን ምናምን መጥቶት ነገር አለ ስቱዲዮ ስትመጡ እየተጠበቃችሁ እኔ አልታማም በድምጽ ታውቃለህ እንደውም ድምጻቸው ጉንፋን ተይዞ ከሚዘጉ ከሚያምርባቸው ሰዎች ማለት አንዷ ነኝ በነገራችን ላይ ተመልካቾቻችን ቀረጻ የሆነ 1-3 ቀን አራዝመናል በጉንፋን ምክንያት ጉንፋን ይዟል ብዙ ዝንጅብል ውጣ ነው እዚህ የተገኘችው አክቹሊ ትንሽ ፍን ብሏል እንጂ ምንም እንትን አይለኝም እሺ ይሄ ሙዚቃ ያው እንደሰማው ከኔ ስቶሪ ተነስቶ ነው የተሰራው የሞገስ ተካ ግጥምና ዜማ ነው አቤል ጳውሎስ ነው የሰራው አምባሰል በጣም የምወደው ስራ ነው ሐሳቡም የኔ ነው እና ለሞገስ ተካ ስነግረው ሁለት ስራዎች ሰርቶልኛል 6-8ቱም የሱ ነው አምባሰሉም የሱ ነውና አንደኛው ስለ ይቅርታ አለስራ አንደኛው አልኩት እኔ በህይወቴ አልኩት እዚህ ጋር ለመድረስ ሰፖርትም ያደረጉኝ የገፈተሩኝም ሰዎች አሉ ሁለቱም ግን በሚገርም ሁኔታ ይጠቀሙኝ ናቸው የገፉኝ ራሱ አልጣሉኝም እንደውም ስፒድ ጨመሩልኝ አልኩትና አንቺ አለ አሁን ይሄን እንዴት ነው የምሰራው አለ ኢሞጂ ያላቅም እና በህይወቴ ላመሰግናቸው የምፈልጋቸውም ደግሞ እናቶች አሉ በቃ እግዚአብሔር ረድቶኝ ይሄ አልበም ወጥቶ ሪሊዙ ላይ ብችል ሁሉ በቃ ልሸልማቸው የምፈልጋቸው እናቶች አሉ ታምነኛለህ አምባሰሉን ሰርቶ ወዲያው ባጭር ጊዜ ውስጥ ሰጠኝ እንትኑን 6-8ቱን አምባሰሉን 2 ወር ፈጀበት እንዴ ሞጂ እንዴት ዘቢብ አለ እኔ በጣም ነው የፈተነኝ ይሄን ስራ እንደው ቪዲዮ ሰርተሽለት እንዳታበላሹ ይሄን ስራ አለኝ ምንም ቪዲዮ አይፈልግም ቪዲዮ ያንቺ ህይወት ነው ከዛ እንዴት ምናምን ስለው በቃ እኔ አንዳንዴ ቆንጆ ስራዎች ሰርቼ የማይሆን ቪዲዮ ተሰርቶ ሳይ እናደዳለሁኝና ይሄ ስራ ለሁሉም ሰው ፍጹም እዚህ ጋር ለመድረሱ በመልካም በመጥፎም ከጀርባው የነበሩ ብዙ ሰዎች አሉ ከዛ በላይ ግን ማን ነበር እግዚአብሔርና እቺን ትንሽ ሳምፕል እንትኗን ጫፏን ልበልልህ ሁሌም ወደ ኋላ ፊቴን ስመልሰው የተጓዝኩበትን መንገድ ሳስታውሰው ከልቤ መዝገብ ላይ የማልሰርዛቸው
ብዙ ሰዎች አሉ ሰዎች የምላቸው ሁሉን የፈቀደው አምላኬ ነውና ይድረስልኝ ለሱ ክብርና ምስጋና ከፈጣሪ በታች ማመሰግናቸው ለአሁኗ እኔነቴ ትልቅ ድርሻ አላቸው ላፍታም ሳይለዩኝ ሳይርቁ ከጎኔ ልክ እንደ ራሳቸው እያሰቡ ለኔ እንድቆም ላረጉኝ ዛሬ በከፍታ ምንጊዜ ማረሳም የነሱን ውለታ። እንግዲህ ሙሉን ገብታችሁ የራሴ ቲም ከዛ ሲቀጥል ሰከንድ ራውንድ ላይ ማለት ነው ልክ አሁን ሁሌም ወደ ኋላ ፊቴን ስመልሰው የተጓዝኩበትን መንገድ ሳስታውሰው ከልቤ መዝገብ ላይ የማልሰርዛቸው ብዙ ሰዎች አሉ። እንግዲህ ሰዎች ማለት ሰውነት ነው ሰው መሆን ብዙ ሰዎች አሉ ሰዎች የምላቸው ነው የሚለው ሰከንድ ላይ ሲመጣ ደግሞ በሀሳብ ወደ ኋላ ፊቴን ስመልሰው የተጓዝኩበትን መንገድ ሳስታውሰው አስቀየሙኝ ብዬ ቂም ያልያዝኩባቸው ጥቂት ሰዎች አሉ ታዝቤ ያለፍኳቸው። ኢቭን ብሌም አታረግም ጀስት ቴንክ ዩ ነው የምትለው ነው። ጥሩ አገላለጽ ነው ቀድመሽም የገለጽሽው። የገፉኝም ቢሆኑ ፍጥነት ጨመሩልኝ እንጂ አልጣሉኝም። በጣም የትዝ ይልሃል የኃይሊ ከኋላው የምታወሯቸው ስፒድ እኮ ነው የጨመረለት ማለት እኛ መመታቱ ወገናችን ስለሆነ ያስደነግጠናል ለሱም እንትን ሆኖ እንጂ ስፒድ ነው ገባ ሰው መመታትን እንደንትን ነው ብዙ ጊዜ እኔ እኮ እዚህ ሰዎች እንትን ስላሉኝ ነው ወደ ኋላ የቀረውት ሰው እንዲዝ ባያረገኝ መድኃኒት አብልተውኝ መድኃኒት አይደለም እሱ ሪዝን አይሆንም መንደርደር አለብህ በቃና ብዙዎችን መቀጠል አለብህ ወደፊት ህይወት ይቀጥላል። አሁን እዚህ ዘፈን ላይ ያነሳሻቸው ባንቺ ህይወት ውስጥ ትልቅ ድርሻ ያላቸው እኛም እንግዲህ ቀደም ስታነሽ የነበረው ቅልቦች ብለን ስንል ሶስት ነገሮች እናነሳለን ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው እቺ ቀናት ትለፍ ነው የምንለው እዚህ ፕሮግራም እና በጎ ያደረጉ ሰዎች አሉ አንቺ ህይወት ውስጥ በጣም የሚገርሙ ታሪኮች ስታወሪ ሰምቻለሁ። እስቲ እንመለስ ወደ ኋላ ወደ 50 ቀበሌ አረባስ ባሻለማ ግቢ በደንብ አይታል ወደ ባሻለማ ግቢ እንሄድና እዛ ያሉ እናቶች አባቶች ያገዙ እህቶች ወንድሞች ጋር እንሄዳለን። ተያይዞ ስለሚነሳ የእናትሽም ታሪክ አለ። በልጅነቴ 10 ዓመት ላይ ነው ያልሽው መስለኛል ጥላኝ ሄደችው የምትዩ። ስለዚህ ያንን ጊዜ እስቲ እናንሳው ምን እንዳደረጉ ሁልጊዜም አንቺ ስላነሳሹ ነው ሰዎች የጣሉን ሲመስል የሚያነሱን አሉ ተገፋን ሲመስለን ደግሞ እጃችንን ይዘው መንገድ የሚያሻግሩን ቀን የሚያሻግሩን ሰዎች አሉና እሱን ለማንሳት ነው። እስቲ እንመለስ ወደ ልጅነትሽ። አይ ደስ ይላል የሆነ አንተ ያወራ ሁሉ በቃ ወደ ኋላ ቪዥዋላይዝ ያረኩት ነበርና እንደ ትላንትና ነው ባይገርም ያለፍኩት ህይወት ትዝ የሚለኝ ልክ ትላንትና ያሳለፍኩት ቀን አይነት ማለት ነው። እና ምንድነው መሰለ አሁንም ድረስ እኔ ህይወት ላይ ያሉ ሰዎች ናቸው። እኔ አርቱ ላይ ብዙ ጓደኛ የለኝም ማለት የለኝም ማለት ትችላለህ። ያው በስራ የምትተዋወቀው ሰላምና የምትባባለው እንጂ ይሄ ጓደኛዬ ዛሬ እንደዚህ እንጠጣ ቡና ምናምን እናፍላ ምናምን እንደዚህ ምናምን የለኝም። እሺ በኋላ እናወራበታለን ነው ርዕሱ እንዳልቀይር። ጓደኞቼ እኔ አብሮ አደጎቼ ናቸው። ምናልባት ፎቶ እንደው በእናት ጠይቀኝ ይዤ ልመጣ ነበር። አሁን ትላንትና የተነሳነው ፎቶ እንደዛው ሰዎች ራሳችን እንደዛው በልጅነታችን አለን። ምናልባት የ8 የ7 ዓመት ልጆች ሆነን ማለት ነው። ጓደኞቼ የልጅነት ጓደኞቼ ናቸው። ለምን መሰለ
ያቆኛል። ይሄ ከአብሮ አደግ አብራ ተሰደድ የሚባለው ተረት ዝም ብሎ ነው። እንደውም አንደርስታንድ የሚያደርገው የራስ ሰው ነው። ሌላ ጋር ስትሆን ማለት አሁን ጥሩ አይደለም እያልኩ አይደለም። አርት ላይ ያለው ጓደኛ የሚያዝ ጥሩ አይደለም ምናምን አሉ። በጣም ነፍስ የሆኑ ሰዎች እኮ አሉ። ግን ምንድነው መሰለህ ያለህበትን ኢንቫይሮንመንት ነው የምትመስለው ከነሱ ጋር ያለህበትን። እዚህ ጋር ግን ገብተው ቤትህ ምን የቱ ጋር እንዳለ ያውቃሉ ጓደኞች። እና ይሄን ታሪኩን ለማሳጠር እነዚህ ሰዎች ያልኩ ጓደኞቼ አብረውኝ ከልጅነቴ ከጭቃ ማብካት ጀምሮ ከምኑ አብረውኝ ያደጉ ናቸውና እኔ እንደነገርኩ ያው የማዘር እንደዚህ የፋዘር ስቶሪ ምናምን በጣም ተወርቶ ማያልቅ ነው። እኔ አባቴን ራሱ በህይወት ካገኘሁት አሁን 4ኛ ዓመቴ ነው። ቅርብ ጊዜ ነው። አዎ ምክንያቱም እንትን ላይ አስመራ ላይ ነው የተዋወቁት ከናት። አዎ ወታደሮች ነበሩ። ከዛ በኋላ ነው እሷ አርግዛ ወደዚህ ወደ አዲስ አበባ የመጣችው። ከዛ እሱ አይ ቲንክ ወደ ሌላ ቦታ ነበር የሚሄደው። እሷም ደግሞ እዚህ ፋሚሊዎቿ ጋር መርካቶ ሆነች። ከዛ ልደታ አሁን የምትለው ቤት የፋሚሊ ቤት እዛ መታ ወለደችኝ። ጎረቤቶች ምናምን ኦልሞስት ያልኩ ልጆች ጋር አብረን ያደግ ነው እና ማዘር በተፈጥሮዋ በጣም የዋህ ናት። በጣም ድሬዳዋ፣ ጅቡቲ፣ ጅጅጋ ምናምን ነጋዴ ነበረችና ይሄ ምንጣፎች፣ ሺቲ፣ የስኳር እቃ ምናምን በቃ ማታመጣው እቃ የለም አምጥታ ተሰጥህና እንኪ ሳንቲም ስትላት ወይ ፍፄ ካንተ ልቀበል እንዴ ነው የምትል። በቃ እንዲህ ናት ማለት እኔ አሁን የሷ ትንሿ ነኝ። አሁን እንደውም ጎበዝ እየሆንኩ መጣሁ እንጂ እንደማገኘው እንደነበረው ብር እንደምሰራው ስራ እኔ ብዙ ነገር ሊኖረኝ ይገባ ነበር። ግን አስተምሬ ያስመረቅኩት ሰው አለ በህይወቴ። ዩኒቨርሲቲ አስተምሬ ያስመረቅኩት ሰው አለ። ብዙ ፋሚሊ ሰፖርት ማደርጋቸው አሉ። ማለት ያው ሚዲያ ላይ ማውራት አልወደውም እንጂ የሷ አይነት ካራክተር ነው ያለኝ እና እሷ የሆነ ነገር አለ እሷ አይ ምን ካንቺ ሳንቲም አልቀበል እንዴ አንቺ እኮ እህቴ ነሽ አንተ እኮ እንደም እያለች ነውና በዜሮ ነው። ከዛ የሆነ ሰዓት መኪና አደጋ ደረሰባት፣ እጇ ተሰበረች። ኢቭን ሰፈር ውስጥ ጉሊት ሁሉ መሸጥ ጀመረች። ይሄንን እንግዲህ አሁንም ያሉት ሰዎች ያውቁታል። ስፔሻሊ ሰይፉ ላይ ተከሆነ ክርስትና እናቴ ለዚህ ምስክር ትሆናለችና እህቴን ከወለደች በኋላ ግን በቃ ብዙ ነገር ከእህቴ አባት ጋር ወይ ከኔ እንጀራ አባት ጋር ሰላም ስላልነበረ የነበራት አማራጭ በቃ የሷ ሐሳብ ምንድነው ጥሎ መጥፋት ሳይሆን የድሯን ሩቅያን እናቴን ለማምጣት ነው። ወደ ድሬዳዋ ሄዳ ሰርታ ምን ብላ ለማምጣት ነው። ግን እንዳሰበችው አልሆነላትም፣ አልተሳካላትም። ሶ የነበረን የኛ ጣፈንታ ምንድነው እኔ እህቴን ይዤ በቃ እዛ አካባቢ ላይ ጎረቤት ዛሬ አንዱ እያበላን ነገ አንዱ እንትን እያለን ዛሬ አንዱ ልብስ እየተሰጠን ምናምን ማለት መቼም የኔ ጎረቤቶች እነዚህ ብዙ ሰዎች አሉ። ሰዎች የምላቸው ምልህ 50 ቀበሌ ባሻለማ ግቢ ነው በቃ። ምክንያቱም በምንም ቃል እኔ እነሱን ገልጬ አልጨርሳቸውም። በምንም ማለት ነው ምንም አይነት የስጋ ዝምድና የላችሁም። እናታችሁ ጥላችሁ ስትሄድ ምንም በቃ የሷ መልካምነት ነው። አየህ በጣም በቃ እንዴ ሩቅያ ወይ የሩቅያ ልጆች ወይ ምናምን ነው የሚባልልን እንጂ ገረዘዛ ድሮም እናንተ የእናታችሁ ቢጤ አንባልም። የሷ ደግነት ለኛ ጠቀመን። ደግሞ በዙሪያ እኔ ይኸውልህ አሁን ነው መልካም ሰዎች ናቸው የሚገጥሙኝ። አሁን ትምህርት ቤት አስተማሪዎቼን ያው መምህር አሸናፊ መለሳል እሱ አሁን በቃ ወንድሜም አባቴም ጓደኛዬም ሁሉም ነገር የነበረ በቃ አሁን ድረስ ሽማግሌ ሆኖ ይዳረኝ እሱ ነው። እስቲል አሁን መቼ ከሳምንት ምናምን በፊት አልበሜን እንዲሰማልኝ ሁሉ ቤቴ ኢንቫይት ያደረኩት ሰው ነውና በቃ መልካም ሰዎች ናቸው። እና ቀድም ያልኩ ፖይንት ጋር ስመጣ ይሄ እኔ እኮ እንደዚህ ስላደረጉኝ እኮ ነው እንዲህ ሆንኩት፣ እኔ እኮ እንደዚህ ቢሰጡኝ እንደዚህ ያደርግ ነበር፣ እኔ እኮ እንደዚህ ባገኝ አይባልም። በቃ አባቴ ይዘህ መገኘት ነው፣ ታግለ ማሸነፍ ነው። እኔ ልብስ ያው ብዙ ሚዲያ ላይ ብያለሁ፣ ልብስ አጥብ ነበር እኔ የመምህራኖቼን ጋዋን የጎረቤት ልብስ ምናምን። እንግዲህ አስበው አብሮ አደግ ቤትህ ምናምን አብሮ አደግ እንግዲህ እናት የሆነ ወቅት ምናምን የሆነ ጊፍት የምትሰጣቸው የነበረው ቤት ምናምን ገብተህ በወር 25 ብር የተከፈለ ታጥባለህ ምናምን። ግን የሚገርም ኢነርጂ ነው። አሁን አንዳንዴ እንዴት ሚስ እንደማረጋት ያችን ዘቢባ የምርሽን እግዚአብሔር ምስክሬ ነው። ዝናብ እየዘነበ ማለት ነው እየተፈንገሸገሸቀዋለሁ። በቃ ምንም ይሄ ዝናብ አይመስለኝ።
በቃ ኢነርጂ የሚገርም ኢነርጂ እና ሰው እንዴት ነው የዘፈነ እያጠበ የሆነ ስቴጅ ላይ ቆሜ የምዘፍን ነው የሚመስለኝ። እግዚአብሔር ምስክሬን ነው የምልህ። ይሁን ልጆቼን በቃ የሆነ ፊውቸሬ በጣም ትልቅ ነውና ብዙ አማራጮች እንግዲህ አስብ ልጃገረድ ነህ ምናምን ብዙ እንደዚህ አንቺ እኮ እንደዚህ ብትሆኚ እንደዚህ ነው ወይ በቃ አይመጣልኝም። በቃ ፋራ ነኝ በዚህ ጉዳይ ሰገጤ ነኝ። እግዚአብሔርን ነው የምልህ እና እግዚአብሔርም ደግሞ ያንን ኢነርጂ ለካስ የሰው ልብ ውስጥ የሰው ጉልበት ውስጥ የምር ነው የሚከተው። አንተ ዊክ ስትሆን ነው ኢነርጂህን የምታጣው። ይሄ ደካማ ስትሆን የሆነ በቃ ሁሌም ችግር ስታወራ እግዚአብሔርም ያንን ኢነርጂ ይነጥቃል። የምር ነው ማለት የተሰጠሽን ጸጋ ማየት ካልቻልሽ ኤግዛክትሊ ያለህን ነገር ማለት ነው። ሰው ምን ይለኛል ምናምን ነገርኩ እኮ አብሬያቸው መበላቸው መጠጣቸው አብሬያቸው እምጫወታቸው ጓደኞቼ ቤተሰብ ቤት ውስጥ ነው እኮ ልብስ እያጠብኩ ያለሁት ግን እንትን አይለኝም። ምን ያው እንዴ እነሱ ልብስ አጥብኝ እና አይደለም አባቴ በሳምንት 2 ቀን ሊሆን ይችላል ትምህርት ቤት መገባው ካገኘሁኝ ስራ ሰራለሁኝ። በጣም በቃ ይሄ በመላክ ብር ብሎ ምራቄ ሳይደርቅ ተብሎ የሚላኩ ልጆች ታውቃለህ። በጣም በረሮ ነኝ፣ በቃ ፈጣን ነኝ። ስራ ስሰራ ጽድት ያለ ነገር ነው የምሰራው። ያስቀምጥኩት እቃ አይገኝም እንጂ አረ በእግዚአብሔር በግራችሽ ነው እንዲያስቀምጥ ያስቀምጥ ማለት ከባድ ነው። አዎ እና ሀያቴ ጋርም በነበርኩበት ጊዜ አብሬያት ጉሊት ሰራ ነበረ። ሌሊት 10 ሰዓት ተነስተን ሙስሊሞች ናቸው እንግዲህ በሌሊት ይሰገዳል። ከዛ በኋላ ሸራተራ ይባላል ለመርካቶ ከሷ ጋር ሄደን ጎመኑን ቆስጣውን ምኑን ተሸክመን መጣለን። ቦታችንን ጉሊታችንን ጠራርገን ጎመኑን እንደ ጎመኑ ምኑን ሁሉን የሚመደበውን አድርገን ውሃ ከፍከፈን ሸፍነን እሷን ገብቼ ቁርስ አብልቼ ቡና ጠጥቼ ነው ወደ ትምህርት ቤት መሄደው። ይገርም በቃ ማለት በጠዋት ማለት ነው ከ10 ሰዓት ጀምሮ በቃ እኔ እንትን ለሊት 10 ሰዓት ከ10 ሰዓት አሁን 10 ሰዓት እንሄዳለን እስከ 11 ሰዓት ተኩል ምናምን እናመጣጣለን። እንዳልኩ ጉሊቱን ቦታም እንዳይያዝባት ነው ገባ እናደርጋለን። ማዳበሪያና ለብስና ከዛ በኋላ እገባለሁኝ። እሷ እዛ ጋር ቁጭ ብላ የምትሸጥ ከሆነ እገባለሁ። እኔ ስገባ ስንጥር ምናምን ይዤ ገባና እሳት አቀጣጤ በቃ ፈጣን ነኝ። ይሄ የለም ምናምን እንደዚህ ቡና ፊስት ባላረ ቡና የለም ይሄ ሰነፍ አይደለሁም። ተበድሬም ቢሆን ከጎረቤት አምጥቼ ምናምን ይሄ የልብ ማደርስ አይነት ልጅ ነበርኩኝና ከዛ እነሱን ቡና አጠጥቼ ምናምን እኔ ባልቻ ነበር መማረው። በቃ በባዶ እግሬም ሊሆን ይችላል 2 እግር ጫማም ሊሆን ይችላል ወደ ትምህርት ቤት ጎበዞኝ እኮ አይደለም ትምህርት ቤት ግን በቃ ይሄ ያለ አይደለ ወደ ኋላ መቅረት የሚባለው ነገር ዘቢባ ጋር የለም። በቃ ምንም እኔ በሹራብን ባልቻ የተማሩ ምናልባት ያንተን ፕሮግራም የሚከታተሉ ባልቻ ባልፍሱ ይኖራሉና ሹራብ ይሄ እንትን ኮፒ ከለር ሹራብ ነበረን እና የሴቶቹ ቁልፍ ነው። ቦርሳ ስለሌለኝ ደብተሬን እንደዚህ ጀርባ ውስጥ እንደዚህ ከትና ማለት ነው በሹራቡ እንደዚህ እዚህ ጋር ቋጥሬ ይሄድኩ መማሪያ ነበር። እና ቲቸር በላይነሽ የምትባል መምህር ነበረችኝ ከ1 እስከ 4 ያስተማረችኝ በጣም ነው የምትወደኝ አሁንም አለችና አዋታ ምናምን በቃ እንደዚህ ቅባት እግዚአብሔር እኔ እኮ በጣም በቃ በሰዎች ነው ያደኩት በቃ ይሄ በመልካም ሰዎች ማለት ነው። እና የሆነ ቅባትም ምንም ግዝዝት አርጋ ምናምን ነጠላ ጫማዬን በመርፌ ቁልፍ ከስር እንዲድብን አርጌ በቃ ማለት ቂጣን በልተህ ሊሆን ይችላል የምትወጣው ያውቀዋል። በእኛ ጀነሬሽን የነበረ ሰው እንዴት ስፔሻሊ የአነስተኛ ማህበረሰብ ላይ ያለ ሰው እንዴት እንደሚኖር ያውቀዋል። እንደዛ ሆኖ ግን ፊውቸር አለኝ ትምህርት ቤት ደርሼ ይኸውልህ ሰው የሚያስበው ደብተሩን ገልጦ እስኪማር ወይ ከጓደኞቹ ጋር እስኪጫወት ነው። እኔ የት ነኝ ታዲያ? ሚኒ ሚዲያ ነኝ። ገባለሁኝ የዜግነት ክብር ምናምን ማስጀምረው እኔ ነኝ። ገባለሁ ትረካ አነባለሁኝ። መጽሐፍ በጣም አነብ ነበረ በነገር ላይ ግጥሞች ምናምን የሆነ ነገር አቀርባለሁ፣ ዘፍናለሁ። የሌለሁበት ክበብ አልነበረም። የመምህራን ብቻ ነው እሱም ልገባ ብዬ አንቺ ውጪ ተማሪ ነሽ ተብዬ ነው እንጂ የሌለሁበት የኤችአይቪ የትራፊክ የምን በቃ ያልነበርኩበት ክበብ የለም። ሁሉም ላይ በቃ በጣም አክቲቭ ነበርሽ ማለት ነው። እንግዲህ አሁን ለሊት 10 ሰዓት የተነሳ ልጅ ባንቺ እድሜ በዛ በልጅነት እድሜ 10 ሰዓት ተነስቶ የሚደረገው ተደርጎ ስራ ነው የምትሰሪው። ዝም ብሎ ለመንቃትም አይደለም የምትነሺው። ብዙ ስራ ቤተሰብ አገልግለሽ ወጥተሽ እንደገና እነዚህ የምትያቸው ደግሞ አክቲቪቲዎች ናቸው እኮ ራሱ የኤችአይቪ ክለብም በዩ የትራፊክም በዩ ስራ አለው ራሱ። እሱ ይገርምሃል ፍፄ ክረምት እንደዚህ ሲመጣ አሁን ሰኔ ሐምሌ ነሐሴ ትምህርት ዝግ ነው። 3ቱንም ወር በስራ ነው ማሳልፈው። በምን በለኝ
እንደነገርኩ የኛ 29 ቀበሌ ወይም በተለምዶ ዶቢ ሰፈር ብቅል ተራ ምናምን የሚባለው ሰፈር ነበር። እዛ ለተወሰነ አመታት ነው የኖርኩትና ድንች፣ በቆሎ፣ ድንች፣ ስኳርና ምን እየቀቀለን እንሸጣለን እዛው የጉሊቷ ቦታ ላይ ማለት ነው። ታዲያ መቀቂያው ካርቶኑ ኬት ነው የሚመጣው? ከመርካቶ ከምን ተራ ነው የሚባለው ይሄ የሚከፋፈልበት ደርዘን የሚከፋፈልበት ምን አለሽ ተራ ነው ምናምን እዛ እንሄድና ማለት ነው በማዳበሪያ ጥቅጥቅ አድርጌ ካርቶን ለማንደድ ማለት ለእንትን ለድንች መቀቂያ። ከዛ እሱ አለ ሌላ። ከዛ ደግሞ ቡና ለቀማ እንሰራ ነበር ቤት ውስጥ። ቤቱ እንዳለ የሳሎኑ ወለል ይሄ ላስቲክ ምንጣፍ ነበር ይሄ የሚነጠፈው አለ። እሱን ውልውል እናደርግና አንድ ኩንታል ቡና እዛ ጋር ይዘረገፋል። እግራችን እንዲና እንዲንቀጥ ልጅነቱ ማለት እኔ ነገርኩ እኮ እንዴት ሚስ እንደማደርገው ያንን ኢነርጂ ብታይ በቃ ሻፍ እናረጋለን ጥቁጥቁ በዚህ እንትን በዚህ ምናምን ከዛ እናስረክባለን። በዛ የምናገኘው እኮ 20 ብርም አይሆንም ይሄን ግን በቃ ስራ። ከዛ ደግሞ ትምህርቴንም ስማር ማኔጅመንት ቢዝነስ ማኔጅመንት ነው የተማርኩት። ገርሞኛል። የመጀመሪያ አድማስ ዩኒቨርሲቲ የመጀመሪያ ዲግሪ በቢዝነስ ማኔጅመንት ነውና እሱም ገርሞኛል። በኋላ ሳቅ ይሄኛውን ሙያ ኦሬዲ ይሄኛው እንደምትፈልጊ ወደ አክቲንጉ ወደ ሙዚቃው እንደምትገቢ ያወቅሽ ነው ወደ ቢዝነስ ማኔጅመንት ሄድሽው። ምን ነበር የወሰደሽ? እንዳልሽው ቁጭት ነው የሆነ ነገር ማሳካት የሆነ ቦታ መድረስ መፈለግ ነው ወይንስ በሙያው ለመስራት? እኔ እንደ አርቲስት ብቻ አላስብም። ባይገርመኝ ወይ የሕክምና ላይ ወይ የቢዝነስ ላይ ምናምን ነው በቃ መማር የምፈልገው የነበረው። ከዛ በኋላ የኛ ልክ ስገባ 12ኛ ክፍል ተፈታኝ ነበርኩኝ እና በሰዓቱ ስራው ለኔ በጣም ኢምፖርታንት ነበረ። ለ3 ነጥብ ምናምን ነው ዩኒቨርሲቲ ራሱ ያልመጣልኝ ስራው። የኛ ስራ ለኔ ከነበርኩበት ከነገርኩ ከመጣውበት ህይወት አንፃር ለኔ በጣም አስፈላጊ ነበርና ስራውን መረጥኩኝ። ግን ሁሌ ምን አስባለሁኝ እቀጥላለሁ የዛሬን የሚቀጥለው አመት ምናምን ያልኩኝ። እዛ ቅድስተ ማርያም ዩኒቨርሲቲ የኛ በገባው በሁለተኛ አመቱ ጀመርኩኝ። ቅድስተ ማርያም በማርኬቲንግ ነው እንደውም። ከዛ 1 አመት እንኳን በቅጡ አልተማርኩኝም። ያው ልጄን ማረገዝኩኝ የሚን አቆምኩኝ ማለት ነው። ግን ስቲል ቁጭት አለ ውስጤ በቃ መማር መፈለግ ማለት ነው። እዛ የሆነ ሰዓት ላይ አውቃለሁ ራሴን በአርት ብቻ እንደማልኖር የሆነ ግን የራሴ ኦን ማድረገው ትልቅ ካምፓኒ የሆነ ነገር እንደሚኖረው አውቃለሁና በዛ ራሴን ብቁ ማድረግ ስለምፈልግ እሱን ተማርኩኝ እና በጣም ደስተኛ አይቆጨኝም ሁሉ በጣም ደስተኛ ነኝ። ስለዚህ ፈልገሽ መርጠሽ ወደፊት ልሰራበት እችላለሁ ብለሽ ነው የገባሽው ቢዝነስ? አሁን ያው እየሰራሁበት እኮ ነው። ኬተሪንጉን አለ የባለቤቴን ፍካት ኢቨንትስ እኔ ነኝ ማኔጅ ማረገው። ብዙ ነገር ሀሳብ አለኝ። እኔ ድምጻዊት ስለ ማናጀር የሚለውን ረስቼ ለካ ማናጀርነቱም አለ። በጣም ደስ ይላል። የተወደዳችሁ ተመልካቾቻችን እንግዲህ አሁን አልበሙ ወጥቷል። እንደምንም የሚለው አልበም ወጥቷል። እንደምንም ነው የወጣው ብላለች እሷ። አሁን እንግዲህ መኪና አይደለም ባቡር የሚያስገዛ ይመስላል እንትኑ። ዩቲዩብን ገብተው ሰብስክራይብ ካደረጉ ትክክለኛውን ሊንክ እየከፈቱ ሙዚቃዬን እንዲሁም ደግሞ በኦንላይን ፕላትፎርም በስፖቲፋይ እንዲሁም በአፕል ሚውዚክ በተለያዩ የኦንላይን ፕላትፎርም ላይ ማግኘት ይችላሉ። እሱንም እዛ ላይ ገብተው ቢያዩ እንዲሁም ደግሞ የራሴን ዩቲዩብ እየገቡ ሰፖርት ቢያደርጉኝ ባቡር አይደለም የሚድር ባቡር እንትን ሁሉ ድንገዛ ባህር ሰርጓጅ ሁሉ መርከብ ምንድነው የሚባለው? ይሄ ያሁኑ ምድርስ ባህር ሰርጓጁን እሱ ነው። አይ የሚያስገዛ ነው። ቆንጆ ስራ ነው ይዘሽ የመጣሽው። በነገራችን ላይ እድለኛም ነኝ ትያለሽ። ሙዚቃዎችሽ ሁሉም ማለት በሚቻል መልኩ የሰራሻቸው እድል ብቻ ላይሆን ይችላል። አስቦ መስራትም በእርግጥ ወደ ውጤት ይወስዳል። በጣም ቫይራል ናቸው ብዙዎቹ የሰራሻቸው። ኢቭን በነጠላ ዜማ የሰራሹ ብቻ ሳይሆን መድረክ ላይ የተቀረጹት ሁሉ ሰዎች የሚወዷቸው ብዙ ስራዎች አሉሽ እና ይሄኛው አልበም ደግሞ በጣም ብዙ የተለፋበት ነው። ጥሩ ነገሮች ያሉበት አልበም ነው። ስለዚህ ያ እድል አሁን አልበሙም ላይ ይኖራል። አይዞሽ። አዎ አይውሽ። እኔ እንዳልከው ልፋቱም ድካሙም እንዳለ ሁሉ ከጥሩ ሰዎች ጋር መስራቱም እንዳለ ሁሉ በጣም ግን በቃ ከመጠን በላይ የሆነ እድለኝነት። ይሄም እግዚአብሔር በጣም ነው የሚወደኝ ማለት
እኔ ገራገር በሰዓቱ እንዳየኸው የወቅቱ ሪከርድ የሰበረ ስራ ነው። ያማል ቀን ሲወጣ ደግሞ እሱን ሪከርድ ያሻሻለ ነው ምናምን። ከዛ በኋላ የወጡት ስራዎች እንደውም ትንሽ አየሩም የነበርንበት ምናምን ሰዓት ሆኖ እንደውም ብዙ አልተሰሙም እንጂ በጣም እድለኛ ነኝ። ስፔሻሊ በገራገር በጣም ብዙ ቦታ በቃ የሰራውበት ነው። ከዛ በተረፈ እንግዲህ አልበሜም እንደሚወዱት አጣጥመው የነሱን ህይወት የሚገልጽ ካለ እየነገሩኝ የትኛው ቪዲዮ ቢሰራ ጥሩ ነው የሚለውንም ነገር እየነገሩኝ በደንብ ቢሰሙት ደስ ይለኛል። ላንተ ቤተሰብ በጣም ነግሬያለሁ እንዳታዋርድኝ እንደውም ከፍጹም ቻናል ነው የመጣ ነው እያላችሁ እየሄዳችሁ እሷ ጋር ኮሜንት እያረጋችሁ ስራዎቿን አጣጥሙ። የአልበም ስራ ሙያው ላይ ያለ ሰው በደንብ ይረዳዋል። በጣም አድካሚ ነው እንዳለችው እሷም 5 ዓመት በላይ የፈጀ ስራ ነው። ብዙ የተለፋበት ነው። ብዙ ወጪ የወጣበት ነው። ስለዚህ ገብታችሁ አጣጥሙ። የራሷ ቻናል ላይ እየሄዳችሁ ማጣጣም እንዳትረሱ። ከዘቢባ ጋር እያደረግን ያለነው ጨዋታ አላበቃም። እንደምታውቁት ፕሮግራሙ ስሙ ፎቶና ጨዋታ የሚል ነው። ስለዚህ ፎቶና ጨዋታ ከሆነ ፎቶ የታል ነው? ፎቶ እዛ ጋ ነው። ስለዚህ ወደዛኛው እንሄዳለን። ለብሳ የመጣችሁ ልብስ ይገርማል። በጣም የሚያምር ከለር ስለሆነ በዚህ ልብስ ቆንጆ ፎቶዎች እያነሳን እንጨዋወታለን። በጣም ሰፋ ለቀቅ ያለም ልብስ ስለሆነ አንድ ጥያቄ አእምሮዬ ላይ መጥቷል። ያው የተለመደ የሶሻል ሚዲያ ወሬ ከሆነ ዘቢባ መንታ ረገዘች የሚል ደግሞ የሰሞኑ ወሬ ነው። የሰሞኑ ወሬ ስላለ እውነት ነው ወይስ ውሸት ነው? ይሄ ቀሚስ ሰፋ ያለ የለበሰችው በምክንያት ነው ወይ? ለዚህ መልስ እዛ ጋር ሄደን እንጨዋወታለን። በጣም ብዙ ጥያቄ ደግሞ መንታ ያዘ ሆድ ነው ወይስ ሲንግል ያዘ ነው የሚለውን እናያለን አብረን። እሺ ዛኒዳ ወደዛ እንሻገራለን። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ፎቶና ጨዋታ የተሰኘውን ፕሮግራማችንን ነው። ፕሮግራማችንን ሰብስክራይብ አድርጋችሁ የምትከታተሉ ካላችሁ እግዚአብሔር ያክብርልን እንላለን። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ ያረጋችሁትም ቢሆን የደወል ምልክቷን ብትጫኑ ሁልጊዜ ፕሮግራሞች ስንጭን ማሳወቂያ ይደርሳችኋል ማለት ነው። ለማንኛውም ከወደዳችሁት ላይክ ነው አይደል የሚባለው? ላይክ አንቺም ኦልሬዲ ዩቲዩበር ስለሆንሽ አሁን በጣም ግድ ነው፣ አስፈላጊ ነው። ስለዚህ ላይክ ማድረግ እንዳትረሱ። የወደዳችሁት ሐሳብ ካለ ወዳጅ ዘመዶቻችሁ እንዲያደምጡት ከፈለጋችሁ ደግሞ ሼር ማድረግም እንዳትረሱ። ወደ ፎቶ ጋር እንሄድና በርካታ የቀሩኝ ጥያቄዎች አሉ፣ እነሱን እንጨዋወታለን። ቀደም ሲል ያነሳነው የዚህ የሰፊ ቀሚስ ጉዳይ ምንድነው ከሚለው ጀምሮ እንጨዋወታለን ማለት ነው። እናመሰግናለን እስካሁን ስላላችሁ። ወደዛ እንሻገር። ፎቶና ጨዋታ። በድጋሚ እንደምናላችሁ ተመልካቾቻችን፣ በፕሮግራማችን የተዝናናችሁ እንደሆነ ተስፋ እናደርጋለን። ፎቶና ጨዋታ የተሰኘው ፕሮግራማችንን ነው በመከታተል ላይ የምትገኙት። እንደምትመለከቱት ከተወዳጇ ድምፃዊት ዘቢባ ግርማ ጋር እየተጨዋወትን ክፍል 1 እዛች ጋር ጨርሰን አሁን ደግሞ እዚህ ስቱዲዮ ውስጥ መተናል። ለፎቶ የሚመች ሳይክሎራማ ላይ ተገናኝተናል። በጣም ነው የሚያምረው። እንዴት አገኘሽ? ምርጥ ነው። እንደውም ቪዲዮን እስኪ ቀርጻለሁ እያልኩኝ ነው እያሰብኩ፣ አንተ እያወራን ቪዲዮ ላይ ነኝ። ቅረጭ ታባል ቅናሽ ታረጉላትም ቦጋሶች ያረጉልኛል። ቅናሽ አርጉላት። ሌሎችም እንግዲህ የፊልም ሰሪዎች ካላችሁ ይህንን ስቱዲዮ መጠቀም ይቻላል። እግረ መንገድ ማስታወቂያ እንስራለን። በጣም ምርጥ ነው። በጣም የሚያምር ስቱዲዮ፣ በጣም ሰፊ ነው። እንግዲህ እዚህ ጋር እየተጨዋወትን ደግሞ ፎቶ እናነሳለን። ፎቶ ከማንሳታችን በፊት ከዛ ከመምጣታችን በፊት አንድ ጥያቄ አንስቼ ነበር፣ ለሱም መልስ እንሰጣለን። ይሄ ሰፊ ቀሚስ የተደረገበት ምክንያት በሶሻል ሚዲያ እንደሚወራው ምን አሳቀ? ዘቢባ ግርማ መንታ ልጆች አርግዛለች የሚል ወሬ አይቻለሁና በዛ ምክንያት ነው ሰፊ ቀሚስ የለበሰችው ወይንስ ደግሞ ወይ እንግዲህ ይሄ የምታዩት ቀሚስ ዲዛይነር ለዚህ ጥያቄ መልስ እንሰጣለን። ከዛም ውጪ በርከት ያሉ ሌሎች አዝናኝ ጥያቄዎችንም እያነሳን እንጨዋወታለን። ደስ ይለኛል። ፍጽዬ ህይወት ላይ አሁን በጣም ደስተኛ ነሽ? በጣም አይደለም? ቅድም እንኳን ከባለቤትሽ ጋር እያወራሽ እንዳትጨነቅሽ
እንዳትጨነቅ ይጨነቃል በጣም ስትወጪ አይደለም መኪና እሱ ጋር ነው ያለውና የምትጨርሽበትን ሰዓት ንገሪኝ ፒክ አድርግሻለሁ ብሎኝ ነበርና ጨረሽ ምናምን ያለ እንትን ይላልና አትጨናነቅ እኔ ስጨርስ እደውላለሁ ምናምን አልኩት እንጂ ያው አጋዤ ነው ከጎኔ ነው ያለው። ፍቅር ወይ ፍቅር ብሎ የለጋሽ አይ ጥሩ ነው እናንተ ቤት ፍቅር እንዴት ነው የሚገለጸው? የምር አሁን የሆነ የፍቅር ስሜት ሲሰማሽ ግራ ስለሚገባኝ ነው። እንደዛ ነው ወይስ እንደ ስራ ነው የሚያዩት? መኖር እኮ ነው ምን ትኖረዋለህ? ትዘፍኛለሽ? እኔ ወልህ በማንኛውም ሁኔታ ላይ እኔ ድምጼ አጠገቤ ነው። በቃ የኔ የስሜቴ መግለጫ ድምጼ ነው። ከምርሽ ነው? እግዚአብሔርን ነው የምልህ። በቃ ሰው ክፍት ብሎትም እንዴት እዚህ ሊዘፍን ይችላል? በቃ ሙዚቃ መስማት ሊሆን ይችላል፣ መስፈን ያስደስተኛል። ደስተኛ ስሆንም በቃ አንዳንዴ እንደውም እሱ በቃ ዘፈኝ ስለኝ ስለማልዘፍንለት ቀስ ብሎ ይቀርጸኛል። እንደዚህ አሁን ልጅ እያለበስኩ ወይ ምናምን እየዘፈንኩ ከሆነ ቀስ ብሎ ይቀርጸኝና ማለት እንደውም እኔ እምቢ እያልኩት ነው እንጂ ቢለቀቁ የአገር በቃ ያው የቀረጻቸው ቪዲዮዎች አሉ ምናምንና እኛ ቤት ፍቅርን የምንገልጽበት መንገድ በቃ በመኖር ነው። የምር ስትኖረው ነው። አሁን ለምሳሌ የኔን እግር ማጠብ ወይ ደግሞ የኔን ቅቤ መቀባት እንደ ቢግ ዲል ይወራ ነበር የሆነ ጊዜ ሶሻል ሚዲያ ላይ ተለቆ ማለት ነው። እርጉዞኝ እንትና ያጥሮፍ ፕሮግራም አዘጋጅተውልኝ ጓደኞቼ ባል እግር የሚያጥብበት ፕሮግራም አለ። እሱ እንደውም ፕሮግራሙ ላይ አልነበረም፣ ለዛ ነው የተጠራው። እና ቅቤ የሚቀባበት እንዴት ወንድ ሆኖ እግር ያጥባል እንዴት ሆኖ እንዴ? እሱ ተቀርጾ ነው የታየው። ሳይቀረጽ ቤታችን ነፍ ጊዜ እንደዛ አለ። ገባ? እኔም ላጥበው እችላለሁ፣ እሱም ልጃችን ልታጥብ ትችላለች፣ እኛም ልናጥብ። በቃ ኑሮህን ነው የምትኖረው። ይብዛ ሚነስም በቃ በፍቅር ያለህን ነገር ስትኖረው ፍቅር ማለት ያ ነው። የሌለህን ነገር እየተመኘህ የምትጨቃጨቅ ከሆነ ምንም ገባ። አንዳንዴ ባለህ ነገር ላይ ደስተኛ መሆን አለብህ። እኔም እላለኝ ብዙ ጊዜ ስለ ትዳር ስለ ፍቅር ሲነሳ ህግ የለውም። ሁሉም እንደየባህሪው እንደየቤቱ ይለያያል። እኔ አንቺ ቤት መጥቼ እንደዚህ እኮ ነው መኖር ያለብሽ ብዬ አስተያየት እንደማልሰጠው ሰው መጥቶ እኔን አንተ እንዴት ታረጋለህ ምናምን አይባልም። ሁሉም እንደየባህሪው እንደየቤቱ ፍቅሩን የሚገልጽበት መንገድ አለ። ኪሪየስ ለመሆን ነው። ለምሳሌ ገጣሚ ቢሆን በግጥም ሚስቱን ወይም ደግሞ ሴት ከሆነች ባሏን እንዲሁ በግጥም ወር በጽሁፍ በሚቀለው መንገድ ሁሉም ሰው ፍቅሩን ይገልጻልና ዘቢባ ድምጻዊ ነች። እንደው ፍቅሯን ትገልጻለች ወይ በሙዚቃ የሚለውን ማወቅ ፈልጌ ነው። ለዛ በጣም እኔ በጣም እንደውም የፍቅር ሰው ነኝ፣ ግን ደግሞ ኃይለኛም ነኝ። ከምር እውነት ማለት በቃ ሁሉ ነገሬ እንደምታየው ነው። አንዳንዴ አላስፈላጊ ነገሮች ሁሉ ሚዲያ ላይ ሊወጡ ይችላሉ። ማለት በዛ ጥግ ድረስ ነው የዋህነቴም ደግነቴም የፍቅሬ መጨረሻ ማለት ነው። ማለት በቃ እናገራለሁ ያልቃል እዛ ጋር። ይሄ 3 ሳምንት 4 ሳምንት ተኮራርፎ ምናምን አልጋ ለይቶ የለብኝም። በቃ ጠዋት ከተጣላን ምሳ ሰዓት አብረን ምሳ እየበላን ሊሆን ይችላል። በቃ ምክንያቱም ፊት ለፊት ነው የምናገረው። ፍቅሬም ፊት ለፊት ነው፣ ቁጣይም ፊት ለፊት ነው። እና እሱ ደግሞ የኔ በተቃራኒ ነው። እኔ እሳት ሲሆን እሱ የሚገርም ውሃ አይደለም የሚሆነው፣ በረዶ ነው የሚሆነው። በቃ በጣም የሚገርም በቃ ያውቀዋል ባህሪን፣ ምን እንደሚያናድደኝ ምን እንደሚያረጋጋኝ ያውቀዋል። ስለዚህ ልክ ስረጋጋ እዛው እንዴት ታስበሽ ነው ይሄን ነገር እንደዚህ እኮ አይደለም እንደዚህ ሚስ አንደርስታንዲንግ ካለ ይቅርታ እንጠያየቅና ያልፋል። ካልሆነም ደግሞ ስተትም ከሆነ እዛው ጋር እንተራረማለን። እሱም በቃ እሱም ሲበሳጭ ሲቆጣ ማለፍ ያለብኝን ነገር አልፋለሁኝ። ያው ህይወት ነው ገባ። መቼም አንጣላም ምናምን ብላ አሰክስም ሚዲያ ላይ ወጣህ አይደል እንዴ? ሰከሰል አሁን የተለመደው ነገር በሚዲያ በጣም ነው የሚሰከሰው። አይመጣውም እንደዛ አይመጣውም። ዛሬ እንደውም ቃለ መጠይቅ እያደረግን እያየሁሽ በቃ የልብሽን ነው የምታወሪው። ብዙ ጊዜ ሚዲያ ላይ ሲሆን ሰው ትንሽ ጠንቀቅ ቀጥ ምናምን ይላል። ደህና እየሳቅሽ እየተጫወትሽ ቆይተሽ አክሽን ሲባል ሌላ ሰው የሚሆንበት አጋጣሚም አለ። ብዙ ሰው እንደዛ ነው። እንደዛ የለብሽም። ራሴን ነኝ። ተቆጭተሽ ታውቂያለሽ እንደዚህ በመሆንሽ? ለምሳሌ ደጋግመሽ አልሽው አንዳንዴ ሚዲያ ላይ የማይወጣ ነገር ያልሻቸው አጋጣሚዎች ነበሩ አይደለ? በሆነ ጉዳይ ሚዲያ ላይ ወጥተሽ በራስሽ ሶሻል ሚዲያም ሊሆን ይችላል የተናገርሽውና በኋላ ነው ምናምን ያልሽባቸው አጋጣሚዎች አሉ። በጣም ብዙ አሉ። ለምሳሌ አሁን አንዱን ለመጥቀስ አሁን እኔና እሱ የተገናኘንበት ጊዜ ላይ ያው በሶሻል ሚዲያ ነው የተገናኘነው እና እኔ ማየው በቃ ፍፄ ጓደኛዬ ከሆነ
ፍፄን ሰፖርት የማደርግበትን መንገድ ብቻ ነው እንጂ የሚያመጣብኝን ችግር አላስብም። በቃ ማለት ይሄ ግራና ቀኝ አመዛዝኜ ይሄን ባግዘው በዚህ እጠቀማለሁ ይሄን ባግዘው ምናምን ብዬ አላስብም። እና የማስበው እኔ እሱዬን እርዳታ ላይ ምናምን ማገዜን ግን ለካስ እኔ ቲክቶክ ላይ በጣም በወጣው በታየው ቁጥር ለካስ የኔ እንትን እየቀነሰ ነው የሚመጣው ይሄ ኳሊቲ። ምክንያቱም ብዙም ገባ ሶሻል ሚዲያ ላይ ብዙም እንትን መሆን የለብህም። እኔ ያንን አላስብም። ብዙ በመታየቴ የኔ እንትን ይቀንሳል ብዬ አላስብም። እማስበው መልካም ነገር ከሱ ጋር መስራቴን ብቻ ነው። እና ስለሱ የምናገራቸው ነገር እሱዬ እኮ ማለት እንደዚህ ምላቸው ነገሮች በሰዓቱ ፍቅሬን የገለጽኩበት የጎደለኝን ጎዶሎ ነገር እንደሞላልኝ ለሰዎች ግን ለማንም መንገር የለብህም። በቃ ተሰጠሃ መኖር ነው ዝም ብለህ። አሁን የሚገባኛ ነው። እና ወጥቼ በመናገሬ በቃ የምሰደባቸው ስድቦች እቺ ወንድ ባልብርቁ ምናምን ተብለ ከዛ የሆነ ነገር በቃ ማለት ማይመጥንህን ስድብ ስሰደብ ምናምን ለምን አሁን ላይ ሳስበው በቃ እንደዛ እኮ መውጣት አልነበረም። በቃ እሱዬ መጣ በህይወቴ ላይ ዝም ብዬ ተቀብዬ መኖር ነበረ። እኔ ሚዲያ ላይ አመሰገንኩት እሱን። ሚዲያ ላይ ስለ እሱዬ መልካምነት አወራው ምናምን ያ ነገር በጣም ዋጋ አስከፈለኝ። ግን ደግሞ ትክክለኛ የሚገባውም ሰው እኮ ነው። ግን በቃ አንዳንዴ ለሚዲያ የማይሆኑ ነገሮች አሉ። በቃ የግል ነገር የግል ነው። ለማንም ማስመስከር አይጠበቅብኝም። በቃ ዝም ብለህ መኖር ነው። ለማን ነው የምትነግረው? እሱዬ መልካም ነው ብለህ እሱዬ መጥፎ ሰው ነው ብለህ ለማን ለየትኛው ሰው ነው የምትነግረው? የትኛውን ኑሮ ሰው አብሮ ይኖራል? በቃ ዝም ብለህ መኖር። አሁን እሱ ነገር በጣም ይቆጨኛል። ለምን ይቆጭሻል? ማለት የምርሽን የተሰማሽ በጣም ብዙ ሰደብበት ነበር። ብታይ ማለት አይመጥነኝም። ምንድነው አይገባኝም። ስድቡ አሁን በቃ እሱዬ ማለቴ ምንድነው እንዴ? እቺ ልጅ ወንድ ምናምን ወንድ በህይወቷ ላይ አግኝታ አታውቅም እንዴ? ምን ማለት ለነገርኩ እኮ እውነታው እኮ ሚዛን ይደፋል እኔ ጋር ያለው። ግን ሶሻል ሚዲያ ላይ ሲሆን የሚወድህ እንዳለ ሁሉ አንተ ደግሞ ቁልቁል እንዲህ ባናተ ገደል እንድትገባ የሚፈልግም አለ። ገባህ? የኔ ህይወት በቃ እዚህ ጋር ተሳካልኝ ብዬ ሚዲያ ላይ እግዚአብሔርን ማመስገኔ እና እዛ ጋር የኔን ፓርትነር ማመስገኔ ምንም እኮ ማለት አይደለም። ግን በቃ ያንን መስማት የማይፈልግ ደግሞ ይሁነ ደግሞ ሰው አለ። በነዛ ሰዎች በጣም ስድብ አሁን ወንድ ብርቁ በእያንዳንዱ ፖስት በማረጋቸው ነገሮች ላይ አንቺማ ወንድ ብርቁ ምን ነው ወንድ አተሽ ነበር እንዴ? እንደዚህ በቃ ያስጠላል፣ ያሳፍራል። ማለት አይመጥነኝም። እና እሱን ነገር ሳየው የራሴ ጥፋት ነው። አሁን አይተህ ከሆነ ብዙ ነገሮች እንደውም ኪፕ ማድረግ ጀመርኩ። ለዩቲዩብ የዩቲዩብን ነገር ነው የምታሳየው። ግን አሁን ፕራይቬት ነገሮችን ብዙ ድብቅ ማድረግ ጀመርኩኝና ሰላም አለው አንተ አይደል? አዎ ሰላም አለው። ደስ ይላል። በሶሻል ሚዲያ አሁን እንግዲህ ብዙ ነገሮች ደርሰውብሻል። እነሱን አነሳን። ያገኘሽው ደግሞ አለ። ኢቭን ባለቤትሽ የሚያገኘሽው በሶሻል ሚዲያ ነው። አባቴን የሚያገኙት በሶሻል ሚዲያ ነው ብለሽ ስለ ባለቤትሽ እንዴት እንደሆነ ብዙ ጊዜ አንስተሽ፣ ስለ አባትሽ እስኪ እናውራ። በምን አጋጣሚ ተገናኛችሁ? እኔ አባቴን ልጅ ሆኜ በጣም ለማግኘት ሞክሬያለሁ። በምን መልኩ? ለምሳሌ እኔ ልጅ ሆኜ በጣም ትንሽ ልጅ ሆኜ ክረምት ላይ አቃቂ የሚባል ቦታ ወስዳኛለች እናቴ፣ እሱ የሚኖርበት እና የሆነ 1 ወር ምናምን እሱ ቤት በጣም ልጅ ሆኜ ከዛ በኋላ አግኝቼው አላውቅም። እና በቃ አቃቂ ነው የሚባል ነገር ስለምሰማ በቃ አቃቂ ሊሄዱ የሚችሉ ሰዎችን አባቴን የሚያውቁ ከሆነ ጠይቃለሁ። ማለት የሆነ ሰዓት እኮ ትፈልጋለህ እንደ ቅድም እንዳውራ ነው። ደግሞ የኔ አስተዳደግ ደግሞ እናትን ስታጣ አባትን እንኳን ቢያንስ ትመኛለህ። ይሆነ በቃ ሞክሬያለሁ እሱን ለማግኘት ምናምን። እና አሁን እሱም ካገኘሁት በኋላ እንደሚነግረኝ ከሆነ እሱም ሞክሯል። ያለሁበት ቦታ ሰፈሩ ስለጠፋኝ ነው ምናምን ነው የሚለውና አቤኔዘር የሚባል የሱ የእህቱ ልጅ ኢንስታግራም ተጠቃሚ ያለ እና ብዙ ጊዜ እኔ ሪኩዌስት ሜሴጆችን አልከፍትም። አሁን እንደዚህ ፍሬንዶቼ ምናምን የሚያሳየህ ሪሰንትሊ ፍሬንዶቼ የሆኑትና ሪሰንትሊ ገብተ ነው ሪሰንትሊ እንትማን ነው ሪኩዌስት ሜሴጅ ገብተ ነው የምታየው። ይሄ ፎሎ የሚያደርጉ ግን ማታቃቸው ኢንስታግራም ላይ ከዛ የሆነ ጊዜ በጣም ብዙ ሰው አረ መልእክት እየላክንልሽ እኮ አትመልሽ ምናምን ሲሉ የማየው ይሄ የፍሬንዶቼን ስለሆነ